በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባ ተክለ ሃይማኖት የገዳማቱ መጋቢ፣ አበው መነኮሳት፣ አየንተ እግዚአብሔር ካህናት፣ ወንድሞች እህቶች፣ እንዲሁም ሕፃናት እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። በቸርነቱ በምህረቱ በአውደ ምህረቱ የነበረውን አገልግሎት የቅዳሴውን ስርዓት ፈጽመን ደግሞ እንዲህ ባለ በአማረ ሁኔታ የሰበሰበን አምላካችን ስሙ ለዘላለም የተመሰገነና ከፍ ከፍ ያለ ይሁን። ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ ምዕራፍ 12 ላይ እንዲህ ይላል። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። ይህን የተናገረው በአገልግሎቱ የታወቀው ያለ እረፍት ያለ ድካም ወንጌልን የእግዚአብሔርን ቸርነት ካየበት ጊዜ ጀምሮ ለብዙ ዓመታት በዓለም ማለት ይቻላል እየተዘዋወረ ወንጌልን ያስተማረ ስለ ክርስቶስ የሰበከ ሐዋርያ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ 14 መልእክታትን ጽፏል። ቅዱስ ጳውሎስ ክርስቶስ እሱ ራሱ ምርጥ ዕቃ አድርጎ እስከሚመልሰው ድረስ እንዲሁ የእሱ የሆኑትን ክርስቲያኖች ሲያሳድድ የነበረ ነው። ከአሳዳጅነት ተመልሶ ግን እንደገና ይነቅፈው የነበረውን ወንጌል ለሌሎቹ ያስተማረ የሕግ ምሁር፣ የብሉይ ኪዳን ምሁር፣ ከታላቁ ሊቅ ከታዋቂው ምሁር ከገማልያል እግር ስር ቁጭ ብሎ የተማረ ምሁር ነበር እና እግዚአብሔር በደማስቆ መለሰውና ምርጥ ዕቃ አደረገው እና ይህን ቃል የተናገረው ይህ ምርጥ ዕቃ የሆነው ሐዋርያው ቅዱስ ጳውሎስ ነው እና አገልግሎታችሁን ደስ የሚያሰኝ ለእግዚአብሔር ደስ የሚያሰኝ ሕያው አድርጋችሁ ታቀርቡ ዘንድ መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ካለ በኋላ ያውም ደግሞ ያ ጤነኛ የሆነ አገልግሎታችሁ ነው ይላል። አገልግሎት ጤነኛ የሆነ አገልግሎት አለ፣ ጤነኛ ያልሆነ አገልግሎት አለ። ያንንም የሚጎነትል የሚጎሸምጥ የሚያሳዝን የሚያስቆጣ አገልግሎት አለ። ደግሞ ጤናማ የሆነ ልክ አሁን ክቡር አባ መጋቢ ሲመሰክሩ እንደሰማሁት ለቤተ ክርስቲያን ቀናይ የሆነ ለቤተ ክርስቲያን ስርዓት፣ ለቤተ ክርስቲያን ቀኖና፣ ለቤተ ክርስቲያን አጠቃላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ራስን የተወደደ መሥዋዕት አድርጎ ማቅረብ፣ ይሄ ደግሞ ታላቅ አገልግሎት ነው። ሰው የተሰጠውን ያህል ነው የሚያገለግለው። ሰው ደግሞ ለአገልግሎት ሲመረጥም ነው። ዝም ብሎ እንዳይመስላችሁ፣ ይሄ ራሱ መመረጥ ነው። እያንዳንዷ ለእግዚአብሔር ብላችሁ የምታደርጉት የምትሰሩት ስራ ሁሉ አገልግሎት መመረጥ ነው። በእግዚአብሔር ዘንድ ትልቅና ትንሽ የሆነ አገልግሎት የለም። አገልግሎት ከቅንነት ከሆነ አገልግሎት ልክ ሐዋርያው ቅዱስ ጳውሎስ እንደተናገረው ጤነኛ የሆነ አገልግሎት ከሆነ ከጽዳት ጀምሮ እስከ ቤተ መቅደሱ ድረስ ያለው አገልግሎት በእግዚአብሔር ዘንድ ትልቅ ትንሽ የሚባል ነገር የለው። ሁሉም አገልግሎት ነው። በቤተ መቅደስ ውስጥ ያለውን አገልግሎት በክህነት ያሉ
መነኮሳት፣ ቀሳውስት፣ ዲያቆናት የሚሰጡት አገልግሎት ሲሆን በውጭ ያለው ደግሞ በክርስቶስ ክርስቲያን የተሰኘው ሁሉ በሚችለው መንገድ በሚችለው መጠን አቅሙ የሚፈቅድለትን ያህል እንዲያገለግል ታዟል። አገልግሎት ደግሞ መልካም ነው፣ ዋጋ ከእግዚአብሔር ዘንድ ያሰጣል። ራሱ ወደዚህ ዓለም የመጣው ከሰማያ ሰማያት የወረደው ከድንግል ማርያም የተወለደው በዚሁ እኛ ባለንበት ቦታ ተሰቅሎ ለእኛ ሕይወትን የሰጠው እርሱ ሞቶ ለእኛ ሕይወትን የሰጠው መድኃኔ ዓለም ኢየሱስ ክርስቶስ የሰው ልጅ ሊያገለግል እንጂ ሊያገለግሉት አልመጣም ነው ያለ። አገልግሎትን ያስተማረን እሱ ራሱ ነው። እርግጥ ከዚያ በፊትም በብሉይ ኪዳን በድንኳኑ ዙሪያ የሚያገለግሉ፣ በድንኳኑ ዙሪያ በጽዳትም የሚሰሩ የሚያገለግሉ፣ ድንኳን በመሸከም የእግዚአብሔርን ታቦት የሚያርፍበትን ቦታ በማጽዳት ምንጣፍ በማንጠፍ የሚያገለግሉ እንደነበሩ ቅዱስ መጽሐፍ ይነግረናል። እያንዳንዱ አገልግሎት ግን ዋጋ አለው። ዋጋው ደግሞ በዚህ እንደምናየው በምድራዊ እንደምናየው ሳይሆን ሰማያዊ ዋጋ ነው። ምክንያቱም አገልግሎቱ ሰማያዊ ስለሆነ ያ አገልግሎት መጽሐፍ እንደተናገረው ጤናማ ከሆነ እግዚአብሔር መስዋዕት የተወደደ መስዋዕት አድርጎ ይቀበለዋል ማለት ነው። የተወደደ መስዋዕት አድርጎ ትንሿን አገልግሎት እግዚአብሔር አይንቅም። አሁን ስለ ወንድማችን ሲሰጥ የሰማሁት ምስክርነት ትናንትናም መልአከ ምሕረት አባ ስብሐት ሲያጫውቱኝ ነበር። በጣም አሁንም ሲነገር እንደሰማችሁት የአንድ ሰው ሳይሆን የ10 የ20 ሰው ያህል እንደሄዱብን አድርገን የምንቆጥረው ነው ያሉኝ አባቶች። እንዲህ በእውነት እንዲህ በሆነ ሁኔታ መሸኘትም በራሱ ትልቅ መታደል ነው። ትልቅ በረከት፣ ትልቅ መታደልም ነው። እርግጥ ሰው መቼም በወደደው ቦታ እግዚአብሔር ውስጡ በነገረው እግዚአብሔር ባመለከተው ቦታ ይኖራል። በየትም ቦታ ግን ሆኖ ማገልገል ግን እንደሚገባን መጽሐፍ ይመክረናል። ያ ደግሞ የሚያስገድደን ክርስትናችን ነው። ሁላችሁም በአገልግሎታችሁ በእውነት ሳይ እኔ እንኳ ከመጣሁባት ጊዜ ጀምሮ ያለ እረፍት ታገለግላላችሁ። በፀሐይ ጊዜ ፀሐዩን፣ በብርዱም ጊዜ ብርዱን፣ በነፋሱም ጊዜ ነፋሱን ሳትሳቀቁ እያገለገላችሁ ነው ያላችሁ። አሁንም በዚሁ አጋጣሚ በርቱ፣ ጠንክሩ ለማለት ነው። እኔም ከበፊቱ የበለጠ ትጉ ነው የሚለው መጽሐፍ ቅዱስ። ከበፊቱ የበለጠ የተመረጣችሁት እርሱን ለማገልገል የተመረጣችሁት እርሱ መርጧችኋል፣ ጠርቷችኋል፣ መርጧችኋል እና ከበፊቱ የበለጠ ለማገልገል ትጉ ነው የሚለው። እግዚአብሔርን ያገለገሉት በተለያየ መንገድ ሕይወታቸውን እንኳ ሳይቀር አሳልፎ እስከ መስጠት ድረስ እነ ቅዱስ ጊዮርጊስ፣ እነ ቅዱስ መርቆሬዎስ፣ ሌሎችም ቅዱሳን ሰማዕታት አገልግለውታል። ስለ እሱ ስለ ስሙ ሰብከው መስዋዕቱ ነው አልፈዋል። በአሁኑ ሰዓት ደግሞ ያ አይደለም ያለብን። ሃይማኖትን በመጠበቅ በማስጠበቅ ስርዓተ ቤተ ክርስቲያንን ከአባቶች ጋር ሆኖ በመጠበቅ በማስጠበቅ የሀገር ፍቅርንም ጭምር ደግሞ በመጠበቅ በማስጠበቅ ሀገር ከሌለ ሃይማኖትም የለም። ሃይማኖት ከሌለ ደግሞ ይሄ ሁሉ አገልግሎቱም ሁሉ የለም። አገልግሎቱ ደግሞ ስርዓት ባለው መልኩ አሁን አንዳንድ ጊዜ በሀገር ቤት መስመር እየለቀቀ ያለ አገልግሎት ይታያል። እንደምታዩት እናንተም በዚሁ ናቸው፣ ሳትታዘቡ አትቀሩም። የሆነ ነገር መንኮራኩር ሰርቶ በዚያ ያንን እየገፉ ምን እያሉ ብዙ ልጆቻችን ኤሌክትሪክ እንኳ ሳይቀር እየያዛቸው ሕይወታቸው እያለፈ ያለበት ከመስመር የወጣ አገልግሎት አለ። ግን መጽሐፍ ቅዱስ የሚነግረን ጤናማ የሆነ አገልግሎታችሁ ነው ብሏል። እግዚአብሔርን የሚያስደስተው እና ወንድሞቼ፣ እህቶቼ እንዲሁም ደግሞ ልጆቻችን የመንፈስ ቅዱስ ልጆቻችን በአጠቃላይ በእውነት የምታገለግሉት አገልግሎት ትልቅ ነውና አምላካችን እግዚአብሔር የአገልግሎትን ዋጋ የሚከፍል እሱ ስለሆነ
መልካሙን ዋጋ ያድላችሁ። እግዚአብሔር በትዳር ያላችሁትን ትዳራችሁን ይባርክላችሁ። ፍሬ ያፈራችሁትን ልጆቻችሁን ይባርክላችሁ። ገና በትዳር ያልተወሰናችሁትን ደግሞ መልካም ትዳር መልካም ሕይወትን ያድላችሁ። ስለዚህ በርቱ፣ ጠንክሩ፣ እግዚአብሔርን አገልግሉ። እግዚአብሔርን አገልግሉ። ክርስቶስ ራሱ ዝቅ ብሎ ደቀ መዛሙርቱን እግር በማጠብ የደቀ መዛሙርቱን እግር በማጠብ አገልግሎቱን አሳይቶናል። በትህትና ማገልገልን ማለት ነው። አንዳንድ ሰዎች ወይም ተው ሲሏቸው ወይ ሲናገሯቸው አኩርፈው የሚሄዱ አሉ። የአይነት አገልግሎት ጤናማ አይደለም። የለም፣ ታጋሽ በትዕግስት ማገልገል፣ በትህትና ማገልገል፣ በፍቅር ማገልገል። ምክንያቱም የምናገለግለው ሰማያዊ አምላክ ስለሆነ የምናገለግለው እሱ ሲፈውሳቸው እንኳ እርሱ በትንሽ በ5 እንጀራ በ2 ዓሣ አበርክቶ ሲመግባቸው እንኳ በምድረ በዳ እንኳ ቢሆን ምግብ መስጠት አይችልም እያሉ የሚፈትኑትን ወይም ደግሞ በአጠቃላይ ይሄ ነው የፈወሰኝ ብሎ ጣቱን የሚጠቁሙበትን እነዚህ ነው ሲያገለግል የኖረ። ቦታ ሳይመርጥ ለአንድ ሰው እንኳ ሳይቀር በሰማርያ ያችን ሴት መጠቋቆሚያ ሆና የነበረችን አንገቷን ደፍታ ብቻዋን ሆና በቀትር እንግዲህ የዚህን ሀገር ፀሐይ አስቡት። በቀትር ውሃ ልትቀዳ ወደ ጉድጓድ ወደ ያዕቆብ ጉድጓድ የሄደችውን እንኳ ሳይቀር የማይንቅ አምላክ ነው ያለን። የሚያገለግል አምላክ ሄደ፣ አገለገላት። አንገቷን ቀና ብላ እንድትሄድ አደረጋት። ያንን ችግሯን በሙሉ አስወገደላት። ከሰው ጋር እኩል አደረጋት። አገልግሎት እንዲህ ብቻቸውን የሆኑትን እንኳ ሳይቀር መነኮሳት፣ አባቶች፣ ካህናት፣ አባቶች በብቸኝነት በር ዘግተው ያሉትን ወንድሞች፣ እህቶች በር እያንኳኩ ምን ሆነሽ ነው ልጄ? ምን ሆነህ ነው ልጄ? የቀረኸው ቤተ ክርስቲያን የቀረሽው ቤተ ክርስቲያን ምን ሆነሽ ነው? በሐዘኑ ማጽናናት፣ በችግሩ መርዳት፣ መረዳዳት፣ ደግሞ ስንፍናም ከሆነ ደግሞ ማበረታታትና ወደ እግዚአብሔር ቤት እንዲመጡ ማድረግ ራሱን የቻለ ታላቅ አገልግሎት ነው። ለጠፋው በግ ለአንድ በግ ነው ወደዚህ ዓለም የመጣው ለአንድ ሰው። ያንን በምሳሌ አስተምሮናል። እና የእናንተ አገልግሎት ደግሞ የእግዚአብሔር ቤተ መቅደስ ንጹሕ ሆኖ እንዲኖር የእግዚአብሔር ቤት ዙሪያ ላይ ምንም ነገር እድፈት፣ ቆሻሻነት እንዳይታይ ሀገራችንም ሕዝባችንንም ነው ቤተ ክርስቲያናችንንም ነው እያገለገላችሁ ያላችሁትና በዚሁ ጠንክሩ፣ በርቱ፣ አትድከሙ። አገልግሎታችሁን በጣም ታላቅ መሰለ እያሳያችሁ እኔ በቁጣ ወይም የስንፍና መንፈስ ወደ ኋላ እንዳይስባችሁ ክፉ መንፈስ ጠንክራችሁ እንድታገለግሉ፣ ስታገለግሉ ደግሞ እኔ ምንም የማልጠቅም ባሪያ ነኝ፣ ማድረግ የሚገባኝን ነገር አደረግኩ ብላችሁ ለእግዚአብሔር በመስጠት እንድታገለግሉ አደራ ለማለት ነው። በተረፈ ልጃችን እግዚአብሔር በምትሄድበት ቦታ ደግሞ እርሱ ይከተልህ፣ መንገድህን ሁሉ የቀና ያደርግልህ፣ ቦታውንም ደግሞ ከአንተ ሕይወት ጋር የተስማማ ያደርግልህ። በጣም አሁንም እዚያም ሄደህ እንድታገለግል ቤተ ክርስቲያን በዓለም ዙሪያ ስላለች በየትም ቦታ ብንሄድ ቤተ ክርስቲያን ስላለች ማገልገል፣ ምንም በሌለበት ቦታ ደግሞ ሲሄዱ አጋጣሚ አሁን እናንተ እያንዳንዳችን መኖሪያ አይታወቅም። ምንም ሰው በሌለበት አካባቢ፣ ካህን በሌለበት አካባቢ ልትሄዱ ትችላላችሁ። በዚያ ጊዜ አንድ የእግዚአብሔር ቃል እንትን ብሎ 2-3 ሰዎች ካሉ እኒያን እያሰባሰቡ እኔ በመጀመሪያ ሳውዝ አፍሪካ ነበርኩኝ። ዛሬ ወደ 20 ቤተ ክርስቲያን አለ። ጉባኤ ቤት ነበሩ በፊት ምንም ነገር አልነበረም። ግን ምእመናን ባሉበት ለምሳሌ እንደ ተላቪቭ አካባቢ የሚኖሩ ወጣቶች እየተሰባሰቡ ሕዝብም እያሰባሰቡ
ቤተ ክርስቲያን ጉባኤ ይመሰርታሉ። ከዚያ ደግሞ ያ ጉባኤው እያደገ ቤተ ክርስቲያን ይሆናል። በናዝሬትም አካባቢ ያሉት እንደዚሁ ማለት ነው። እና ዛሬ ወደ 20 ቤተ ክርስቲያን ደርሷል። ይገርማቸዋል። በ20 ዓመታት ውስጥ ማለት ነው። እና ይህንን ያደረጉት ካህን እየሄደ እየተላከላቸው እንዳይመስላችሁ፣ ራሳቸው ምእመናኑ እየተሰባሰቡ ሳንቲም እያዋጡ በምግብ ቤት ከእያንዳንዳቸው ቤት ወይም ደግሞ ምግብ ቤት ካለ በዚያ እየተሰባሰቡት ዛሬ ትልልቅ ቤተ ክርስቲያን ሆኗል ያ። እና አገልግሎት በየትም ቦታ በደረሳችሁበት ቦታ ሁሉ እግዚአብሔርን እንድታገለግሉ አደራ ለማለት ነው። ለዚሁም ደግሞ ወገባችሁ የታጠቀ መብራታችሁ የበራ ይሁን ነው የሚለውና በዚሁ በምግባር በሃይማኖት በትህትና ሌሎችን ሊስብ በሚችል ድንበር ወሰን በሌለው ፍቅር ማገልገል ያስፈልጋል። እግዚአብሔር ወሰን በሌለው ፍቅሩ ነው እኛን ዝቅ ብሎ እግር እስከ ማጠብ ድረስ ያገለገለን፣ ተራቁቶ ያለበሰን፣ ወድቆ ያነሳን፣ ሞቶ ሕይወትን የሰጠን። ስለዚህ የእሱን በመከተል እኛም ደግሞ በምንችለው መጠን ሁሉ ልናገለግል ይገባል። በጣም አገልግሎት የተባረከ የተወደደ መስዋዕት ነበር እስካሁን ድረስ የነበረው። ወደፊትም በዚሁ እንድትቀጥል አደራ። ወንድሞቻችንም ደግሞ እህቶቻችን በዚሁን አገልግሎታችሁን እንድትቀጥሉ ነው። በዚህ ሽኝት ቦታ ላይ የተሰበሰባችሁትን ሁሉ እግዚአብሔር በሰማያዊት መንግስቱ በኢየሩሳሌም ይሰብስባችሁ። እግዚአብሔር በሰማያዊና በምድራዊ በረከቱ ይባርካችሁ። ደውል